ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለን። ባለፉት 3 ቀናት በጎጃም ቀጠና በርካታ ውጊያዎች መደረጋቸውም ተገልጿል። በጃዊ በቡሬም በፈረስ ቤት ከፍተኛ ድል የተመዘገቡ ውጊያዎች መደረጋቸውን አስታውቋል። የአማራ ፋኖ በወሎ ሰሞኑን የተደረጉ ውጊያዎችን በተመለከተ በላክልን መረጃ ከላሊበላ ወደ ጋሸና ያመራ ባለው የአብይ አህመድ ሰራዊት ላይ የደፈጣ ጥቃት በመፈጸም ከፍተኛ ጉዳት ማድረሱን እንዲሁም በሰሜን ወሎ በሃብሩ ወረዳ በአገዛዙ ጥምር ኃይል ላይ በተፈጸመ ጥቃት የሚሊሻ አዛዥ ኮማንደርን ጨምሮ በርካታ ታጣቂዎችን መደምሰሱን ገልጿል። በሸዋም እንደዚሁ ዛሬ ደብረ ብርሃን ከተማ አቅራቢያ ባሉ የገጠር ወረዳዎች ላይ ብርቱ ውጊያዎች እየተደረጉ መሆናቸውን የአማራ ፋኖ በሸዋ አስታውቋል። የዘውትር ተሳታፊያችን በርካታ መረጃዎችን ይዞ እየጠበቀን ነው። በማዕከላዊ ጎንደር በወገራ ወረዳ ገደብዬ ከተማ ላይ ሰፍሮ የነበረውን ያገዛዙ ጥምር ጦር የፋኖ ኃይሎች ከ6 ቀን በፊት በፈጸሙት ጥቃት 3 ምሽጎችን ተቆጣጥረው በአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ በማድረሳቸው ከተማዋን ለግማሽ ቀንም ተቆጣጥረው እንደነበር ይታወቃል። የፋኖ ኃይሎች ከተማዋን የልባቸውን ሰርተው ለቀው ከወጡ በኋላ ግን የአገዛዙ ጦር ከሌላ ቦታ በመምጣት ወደ ከተማዋ በመግባት 18 ንጹሃንን ከ8 ዓመት እስከ 65 ዓመት የሚገመቱ ንጹሃንን ከየቤታቸው እያወጣ በግደሉ የሚታወስ ጉዳይ ነው። ነገር ግን የፋኖ ኃይሎች ዝክረ ገደብዬ ሰማዕታት በሚል በአካባቢ ወታደራዊ ዘመቻ በመጀመራቸው በተለይ በገደብዬ በደባርቅ ዙሪያ ቦዛም በአምባ ጊዮርጊስና በወርቀ ደሞ በተባሉ ቁልፍ ወታደራዊ ይዞታዎች ላይ የነበረውን የመከላከያ ሰራዊትና የአድማ ብተና ኃይል ከፍተኛ ጥቃት በመፈጸም ድል በድል ተጎናጽፈዋል። በዚህ አካባቢ በ11 የውጊያ ቀጠናዎች ላይ ጥቃት በመፈጸም 11 የብልጽግና አመራሮችን ጨምሮ ከ102 በላይ የአገዛዙ ጦር መደምሰስ መቻላቸውንና በርካታ የአገዛዙን ከከባድ ወታደራዊ ምሽጎች በርካታ የአገዛዙን ጦር ከባባድ ወታደራዊ ምሽጎችንና ከተሞችን መቆጣጠር መቻላቸውን እንደዚሁም ከፍተኛ የቡድንና የነፍስ ወከፍ መሳሪያዎችን በእጃቸው ማስገባታቸውንና በአጠቃላይ ከገደብዬ ከተማ ጀምሮ አምባ ጊዮርጊስ እስከ ደባርቅ መግቢያ ድረስ ያለውን የአስፋልት መንገድ ለረጅም ጊዜ ይዘው የመከላከያ ሰራዊቱ እንዳይንቀሳቀስ በማድረግ ወደ ጎንደር ከተማ እንዲያፈገፍግ ማድረግ መቻላቸውን ነው ያስታወቁት። በዚህ አካባቢ በተደረገው ውጊያ እጅግ በጣም ከፍተኛ የሆነ የሰራዊት ድምሰሳ እንደተፈጸመና ደም መላሽ የፋኖ ኃይሎች የመከላከያ ሰራዊቱን የሞተባቸውን 18 ንጹሃንን በ10 እና በ15 እጥፍ ደም በመመለስ ውጤት በማሳየት ላይ እንደሚገኙና ውጊያውን በዛ አካባቢ አሁን ተጠናክሮ እንደቀጠለ ነው የደረሰኝ መረጃ የሚያመላክተው። ይህ በእንዲህ እንዳለ በምዕራብ አርማጭሆ ወረዳ አብርሃጅራ ከተማ ላይ ልዩ ስሙ ድልድይ በተባለ ቦታ ላይ የፋኖ ኃይሎች በወታደራዊ ተሽከርካሪዎች ላይ በአጀብ ሲጓዙ በነበሩ የአገዛዙ ጦር ላይ በፈጸሙት ማጥቃት ከ30 በላይ የአብይ አህመድ ጦር ሙትና ቁስለት ሲሆን 3ቱን ደግሞ በመማረክ በፋኖ ኃይሎች ተይዘው እንደተወሰዱ የአካባቢው የዓይን እማኞች ለአንከር ሚዲያ አስታውቀዋል። ዛሬ ደግሞ ከጎንደር ከተማ አቅራቢያ ባሉ ከተሞች ላይ በተለይ በማክሰኝት ጸዳ እንዲሁም በለሳ መገንጠያ በተባሉ ቦታዎች ላይ የፋኖ ኃይሎች በአገዛዙ ጦር ምሽጎች ላይ በፈጸሙት ከባድ ማጥቃት ተከትሎ በአካባቢው ከባድ ውጊያ መቀስቀሱ ሲታወቅ ከአዲስ ዘመን እስከ ጎንደር ያለው ዋና አውራ ጎዳና መንገድ ከመኪና እንቅስቃሴ ውጭ ሆኖ መዋሉን የአካባቢው የዓይን እማኞች አስታውቀዋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን እናርጅና ውጋ ወረዳ የአገዛዙ ጦር ከወረዳው አመራሮች ጋር በመሆን ከደብረ ወርቅ ከተማ ተነስተው የሚኒሻ አባላትን ሰብስበው ስምሪት ለመስጠት ወደ መጣያ ከተማ ሲጓዙ በፋኖ ኃይሎች በተፈጸመባቸው የደፈጣ ጥቃት የወረዳው የጸጥታ ኃላፊን ጨምሮ በርካታ የአገዛዙ ጥምር ጦር አባላት ላይ ጉዳት መድረሱን ለማወቅ ተችሏል። በዚሁ ዞን አነደድ ወረዳ አንበር ከተማ ላይ የፋኖ ኃይሎች ዘልቀው ወደ ከተማዋ በመግባት በፈጸሙ ጥቃት ከ26 በላይ የአብይ አህመድ ጦር ተደምስሶ አስክሬናቸው በመንገድ ወድቆ እንደሚታይ በተለይ ገተምና የመገች በተባሉ የከተማዋ ክፍሎች ላይ የነበሩ ወታደራዊ ምሽጎች ሙሉ በሙሉ ማስለቀቅ መቻላቸውን ነው ተያይዞ የደረሰን ዜና የሚያመላክተው። ይህ በእንዲህ እንዳለ በማቻከል በዚሁ ዞን በማቻከልና ስናን ወረዳዎች በሚገኙ ዝናፈር፣ ገሞ፣ መካነ ጽዮን፣ ጨቢ መስቀሊ በተባሉ ቀበሌዎች ላይ በተደረገው ጠንካራ ውጊያ የፋኖ ኃይሎች
ከ28 በላይ የአገዛዙ ጦርን መደምሰስ መቻላቸውና ከ12 በላይ ማቁሰል መቻላቸውን ለማወቅ ተችሏል። በምስራቅ ጎጃም አካባቢ በበርካታ ምሽጎች ላይ የፋኖ ኃይሎች ጥቃት በመፈጸም በአገዛዙ ጦር ላይ በተለይ በዋናነት በሚኒሻ በአድማ ብተናና በመከላከያ ኃይሉ ላይ ከፍተኛ ጉዳት ከማድረሳቸውን በተጨማሪ እስከ ዛሬ ድረስ በቁጥጥራቸው ስር ያላረጉትን በመከላከያ ተይዘው የነበሩ ምግቦችን ደርምሶ በመግባት ከተሞችን በመቆጣጠር ላይ እንደሚገኙ ነው ተያይዞ የደረሰን ዜና የሚያመላክተው። የአብይ አህመድ አገዛዝ ጦርነቱ የመራዘሙ ከዚያም ባለፈ በፋኖች የበላይነት የሚያዝበት ሁኔታዎች ይፈጠራሉ የሚል ስጋት እንዳለበት በመረጃው ተመልክቷል። ላለፉት 2 ዓመታት ለ6 ጊዜያት ቀነ ገደብ በማስቀመጥ የፋኖን ኃይል ለማጥፋት ዘመቻዎችን የከፈተው የአብይ አህመድ አገዛዝ በአማራ ክልል ያለውን ጦርነት ለማጠናቀቅ ማቀዱ ተገለጸ። ከተለያዩ የአገሪቱ ክፍሎች ሰራዊት በመሰብሰብ ወደ አማራ ክልል እያስገባ መሆኑም ታውቋል። አንከር ሚዲያ ያገኘው መረጃ ላይ እንደተመለከተው በመጪዎቹ 2 ወራት ውስጥ የአማራ ክልሉ ጦርነት ሙሉ በሙሉ በመንግስት የበላይነት መጠናቀቅና ክልሉ በቁጥጥር ስር ለማድረግ እቅድ ተይዟል። የእስካሁኑን አካሄድ የገመገመው የአብይ አህመድ አገዛዝ የአማራ ክልሉን ጦርነት በድል አጠናቅቄም ክልሉን ሙሉ በሙሉ በእጄ አስገባለሁ ብሎ እቅድ ያወጣበት የተለየ ዝግጅትና ምክንያት ስለመኖሩ በግልጽ የታወቀ ነገር የለም። ከባለፈው ሳምንት ጀምሮ በልዩ ሁኔታ የተዋቀረውና 8ኛ ሆኖ የተመሰረተው እዝ ከተለያዩ የሰራዊቱ እዞች የተወጣጣው ኃይል አማራ ክልል መግባት መጀመሩ ታውቋል። የፋኖ ይዞታዎች ናቸው በተባሉ ቀጠናዎች የሰፈረው አዲሱ እዝ በሜካናይዝድ ኃይል የተደራጀ መሆኑም ተመልክቷል። ለብልጽግናው መንግስት ህልውና አደገኛ እንደሆነ የሚገልጸው የአብይ አህመድ አገዛዝ የግምገማ ሰነድ ባለ በሌላ ኃይል መጠናቀቅ እንደሚኖርበት ይገልጻል። የአማራን ብልጽግና ከጽንፈኛው ኃይል ካላፋታ ነው ጦርነቱ መራዘሙ አሊያም ክልሉን ለቆ መውጣቱ ያለው ብቸኛ አማራጭ ነው በሚል የተናገረው ፊልድ ማርሻል ብርሃኑ ጁላ የጽንፈኛው ኃይል የክልሉን መዋቅር ጠልፎታል ሲል በየመድረኩ የምስለኔ አስተዳደሩን አመራሮች እየከሰሰ ይገኛል። አብይ አህመድ ከ2 ሳምንት በፊት በአዲስ አበባ ከወታደራዊ መኮንኖች ጋር ባደረገው ግምገማ ላይ የአማራ ክልሉ ጦርነት ለምን ተራዘመ፣ ለምን እስካሁንስ መቋጨት አቃተን በሚል ጀነራል መኮንኖችን የጠየቀ ሲሆን በብቸኝነት የተናገረው ፊልድ ማርሻል ብርሃኑ ጁላም ብልጽግና አማራ ክልል ላይ ከጽንፈኛው ኃይል ጋር እጅና ጓንት ሆኖ እየሰራ ነው ሲል ክሱን በድጋሚ ማጠናከሩ የሚታወስ ነው።